እንደተለመደው በጠዋት ነቅታችሁ አንዳች ነገር ተጫጭኗችሁ ዛሬ ደግሞ ምን ነካኝ በማለት ትንሽ ትንጠራሩና ለመንቃት በቀዝቃዛ ውሃ ፊታችሁን ለመታጠብ ወደ ውጭ ትወጣላችሁ። ከዚያም በጆግ ውሃ ቀርታችሁ ፊታችሁን ለመታጠብ ስትዘጋጁ በጆግ የውሃ ነጸብራቅ ውስጥ የራሳችሁን መልክ ሳይሆን የፈረስ መልክ ታያላችሁ። ለ24 ሰዓት የኢትዮጵያ የድሃ ፈረስ ብትሆኑ ምን አይነት ውሎ ይኖራችሁ ነበር? ጠዋት እናንተን የሚያነቃችሁ የዶሮ ድምጽ ወይም አላርም አይደለም፣ የአሰሪያችሁ የቦቲ ድምጽ እንጂ። መጀመሪያ ላይ ስትሰሙት የፈረስ ጓደኛችሁ ኮቴ ቢመስልም ነገር ግን አይደለም። በጠዋት ዳቦ ቤት ሳይከፈት የትምህርት ቤት ደውል ድምጽ ሳይሰማ ከሁሉም ቀድማችሁ ተነቃላችሁ። ከዚያም የቀን ውሏችሁ በዚህ መልኩ ይጀምራል። ቁርስ አሰሪያችሁ ለአፍ ማሞሻ የምትሆን ትንሽ ሳርና ፍሩሽካ ይሰጣችኋል። ከዚያም እሷን ትበሉና ጭማሪ ፍሩሽካና ሳር ስትጠብቁ የፈጠነ ያ የተረገመ የጋሪ መጎተቻ ወገባችሁ ላይ የመሪ ሰንሰለት ደግሞ አፋችሁ ላይ ይሰጀራል። ትሽ ትላላችሁ። ደግሞ ድጋሚ ልሸከም ነው አይ ብትሉም ቋንቋችሁ ስለማይገባው አይሰማችሁም። ከዚያም አይናችሁ ወደዛ ወደዚህ እያየ እንዳይቋምጥ በጎንና በጎን እንዳታዩ ይሸፍናችኋል። ጉዞ ስራ ፍለጋ አሰሪያችሁንና ያን የተረገመ እንጨት እየጎተታችሁ ሰከም ሰከም ትላላችሁ። በእርግጥ ሁለቱ ነገሮች መሸከም ለእናንተ ቀላል ነው። ከዚህም የባሰ ነገር ስለምትሸከሙ ይህ ተመስገን ነው። እንዲህ እያላችሁ በመጨረሻም ስራ ይገኛል። ስራው ኩንታል መሸከም ነው። በእናንተ ጉልበት አሰሪያችሁ ይስማማል። አንዱም በስንት ታደርስልኛለህ በዚህን ያክል ጨምር አያዋጣም ይባባላሉ። እናንተ በዛ መሃል ምንም ማድረግ ስለማትችሉ ተጨቃጭቆ እስኪጨርሱ ድረስ ትንሽ የመቆሚያ ጊዜ ታገኛላችሁ። በመጨረሻም ይስማማሉ። ከዚያም የሀገር ኩንታል እያመጡ መጫን ይጀምራሉ። ተመላልሶ ለመውሰድ እናንተ ያልሰነፋችሁ አሰሪያችሁ ግን ላለመመላለስ ሲል አግበስብሶ ያሸክማችኋል። እንደው በዚህ መሃል ቢሳካላችሁ ታርጉ ትመኛላችሁ። ከዚያም በዛ በደደብ ጎማ እየገረፋችሁ ተሸክማችሁ ትሄዳላችሁ። ተሸክሜም ተገርፍ የሚችለዋለሁ እንዴ ብትሉም ማንም አይሰማችሁም። በቃ እሱ እንኳን ሊሸከመው ያንቀሳቀሰው የማይችለውን ሸክም ይዛችሁ እንደ ጥፋተኛ ሂድ እያለ ይገርፋችኋል። እንዲህ እያለ አይደርስ የለ ትደርሳላችሁ። ምሳ ለየት ያለ ምግብ የለም። ያ የተለመደ ሳርና ፍሩሽካ ነው። ስለደከማችሁና ውሃ ርካሽ ስለሆነ እርሱን በደንብ ተጠጣላችሁ። እሱን እየበላችሁ ሌላ ስራ ባልኖረ ብላችሁ እየቋጠራችሁ ትንሽ ታርፉና አሁንም ስራ ፍለጋ። ምናልባት እድላችሁ ከሆነ ቀለል ያለ ነገር ያጋጥማችኋል። አለዚያ ግን ወገብን የሚበጥሱ ሸክሞች ይጠብቋችኋል። በጉዞ መሃል ድካም ከታየባችሁ ለመንቃት የሚቀርብላችሁ ቡና ሳይሆን የጎማ ግርፊያ ነው። ሂድ በተደጋጋሚ የሚሰሙት ድምጽ ነው። አንዴ እህሉን፣ አንዴ እንጨቱን፣ አንዴ ሰውን ስትሸከሙ፣ ስትጭኑ፣ ስታወርዱ መዋል ነው። ላግዛችሁ የሚል እንኳን የለም። በጣም የሚያናደው ነገር ደግሞ እናንተ በተሸከማችሁት አሰሪያችሁ ደከመኝ እያለ የሚያወራው ነገር ነው። ቢሸከሙ ምን ሊሆን ነበር? ብቻ ያልቄላ አልቆ አይመሽን ለመሽቶ ያ የተረገመ ሰንሰለት ከአፋችሁ ያ ደደብ እንጨት ከጀርባችሁ ይነሳላችኋል። ከዚያም አሰሪያችሁ የቤቱን ሳር ለመቆጠብ ሳር ወዳለበት አካባቢ ወስዶ ርቃችሁ እንዳትሄዱ ሁለት እግራችሁን አስሮ ለቋችሁ ወደ ቤቱ ይመለሳል። ከዚያም ከእናንተ መሰል ፈረስ ጓደኛችሁ ጋር እየጋጣችሁ ማምሸት ነው። ድንገት በጎችን፣ ላሞችን፣ ፍየሎችን ስታዩ ተመስገን ነው ቢያንስ አርደው እንደነሱ አይበሉኝም ብላችሁ ከዚህም የባሰ አለ በማለት ታመሰግናላችሁ። ከዚያም መጋጣችን ትቀጥላላችሁ።